በቁም ሳጥን ውስጥ ብዙ ሸሚዞች ይኖሩ ይሆናል፣ ግን ሁልጊዜ የምትለብሰው እነዚያን 2 ወይም 3 ሸሚዞች ብቻ ነው። የቀሩት ወይ አቧራ እየለበሱ ነው ወይንም አንድ ቀን ለብሰዋለሁ በሚል ተስፋ ተቀምጠዋል። እውነተኛው ችግር የሸሚዝ ማነስ ሳይሆን ትክክለኛ ሸሚዞች አለመኖራቸው ነው። ለቢሮ፣ ለሰርግ፣ ለምርቃትና ለካፌ ቀጠሮች የሚሆኑ ሸሚዞች ያስፈልጓል። ዛሬ ማንነትን የሚቀይሩ 5 ሸሚዞችን አሳያለሁ። አንደኛ፣ ቨርቲካል ስትራይፕ ሸሚዝ። ወዲያውኑ ቄንጠኛና በራስ መተማመን ያለ ሰው ሆነህ ለመታየት ይህ ሸሚዝ በቁም ሳጥን ውስጥ ቀድሞ ሊኖርህ ይገባል። ምክንያቱም በየትኛውም ቦታና አጋጣሚ ይሰራል። በሀገራችን በኢትዮጵያ ብዙዎቻችን ቀጭን፣ ረጅምና የተስተካከለ ቁመና ኖሮ መታየት እንፈልጋለን። ይህ ሸሚዝ ቁልቁል መስመር ስላለው አይን ወደ ላይና ወደ ታች እንዲመለከት በማድረግ የቁመት እይታን ወይም ኢሉዥን ይፈጥራል። በዚህም ምክንያት ምንም አይነት የሰውነት ቅርጽ ቢኖርህ ረጅምና ይበልጥ የተዋቀረ ቁመና እንዲኖርህ ያደርጋል። ለጅማሬ አንድ ፈዘዝ ያለ እንደ ሰማያዊ ቀለምና እንደ ደማቅ ያለ ስትራይፕ ሸሚዝ ቢኖርህ ለማንኛውም አይነት ፕሮግራም በቂ ይሆንልሃል። ሁለተኛ፣ ሊነን ሸሚዝ። ይህ ሸሚዝ ለሀገራችን የኢትዮጵያ አየር ንብረት በተለይም ደግሞ ለሞቃታማና ለፀሐያማ ቀናት እጅግ በጣም ምርጥ ምርጫ ነው። የሊነን ሸሚዝ ዋናው ጥቅሙ በጣም ቀላል፣ አየር የሚያስገባና ለሰውነት ከፍተኛ ምቾት ያለው መሆኑ ነው። በአሁኑ ጊዜ ፋሽን ማለት ተጨንቆና ተጠቦ መታየት ሳይሆን እንዲህ ባለ ቀለል ያሉ ልብሶች ሳቢና ዘመናዊ ሆኖ መገኘት ነው። ለምሳሌ ፈዘዝ ያለ ሰማያዊ ወይም የወይራ አረንጓዴ ሊነን ሸሚዞች ከነጭ ሱሪ ጋር ብታጣምረው በጣም ንጹህ፣ ውድና ፕሪሚየም የሆነ እይታን ይሰጥሃል። ሶስተኛ፣ ቼክ ሸሚዝ። ቼክ ሸሚዝ ማንኛውም ተራና ግልጽ የሆነ አለባበስ ወዲያውኑ ሳቢና ማራኪ የሚያደርግ ልዩ አቅም ያለው ልብስ ነው። የዚህ ሸሚዝ ትልቁ ጥቅም እንደ ምርጫ በሁለት አይነት መንገድ ልትለብሰው መቻልህ ነው። ይበልጥ ስማርትና ንጹህ ሆኖ መታየት ከፈለግ ሸሚዙን ብቻውን ለብሰህ ቁልፎቹን በመቆለፍ መጠቀም ትችላለህ። ነገር ግን ይበልጥ ዘና ያለ ወይም ኩል የሆነ እይታ ከፈለግ ከውስጥ ነጭ ወይም ጥቁር ቲሸርት አድርገህ ሸሚዙን በላዩ ላይ ደርበህ ልትለብሰው ትችላለህ። ይህ የአለባበስ በተለይ ለኮሌጅ ተማሪዎች፣ ለካፌ ቆይታዎች እንዲሁም ከጓደኞች ጋር ለሚደረጉ ሽርሽሮች ፍጹም ምርጫ ነው። በተጨማሪ ቼክ ሸሚዝን ከጂንስ፣ ከቺኖ ወይም ከካርጎ ሱሪዎች ጋር በማጣመር ሁልጊዜ የተለየ ገጽታ መፍጠር ይቻላል። ሸሚዙን ስትገዛ አንድ ወሳኝ ነጥብ አስተውል። ትንንሽ ቼኮች ካላቸው ይልቅ ትላልቅ ቼኮች ቢገር ቼክስ ያላቸውን ምረጥ። ትልልቅ ቼኮች ይበልጥ ዘመናዊ፣ ጎልቶ የሚታይና የአለባበስ ስታይልህን ከፍ የሚያደርጉ ናቸው። አራተኛ፣ ደማቅ ቀለሞች። በሀገራችን በኢትዮጵያ ለሰርግ፣ ለልደት ወይም ለተለያዩ የምሽት ፕሮግራሞች ሁልጊዜ ጥቁር ሸሚዝ የመልበስ ትልቅ ልምድ አለ። ጥቁር ሸሚዝ ቆንጆና ክላሲክ ቢሆንም አሁን ላይ በጣም የተለመደና ሁሉም ሰው የሚለብሰው ስለሆነ ያን ያህል ጎልቶ ያስደንቀ። ስለዚህ አንተ ለየት ብለህ ለመታየት ከፈለክ በጥቁር ፋንታ ሌሎች ምርጥ የሆኑ ደማቅ የቀለም አማራጮችን መሞከር አለብህ። ለምሳሌ እንደ ጠቆር ያለ ሰማያዊ፣ ናቪ ብሉ፣ ማሮን፣ ጥቁር ቡናማ ወይም ደማቅ አረንጓዴ ያሉ ቀለሞችን ተጠቀም። እነዚህ ቀለሞች ጥቁር የሚሰጠውን ያህል ጥንካሬን፣ ውበት የሚሰጡ ቢሆንም ይበልጥ ብስለት ያለህና ለስታይልህ ትኩረት የምትሰጥ ሰው እንድትመስል ያደርጋል። በተጨማሪም እነዚህን ቀለሞች በምሽት ፕሮግራሞች ላይ ስትለብሳቸው ይበልጥ ፕሪሚየም እና ውድ የሆነ እይታ ይሰጡሃል። አንድ ወይም 2 እንዲህ ያሉ ደማቅ ሸሚዞች በቁም ሳጥን ውስጥ መኖራቸው ለማንኛውም ልዩ አጋጣሚ ሁልጊዜ ዝግጁ እንድትሆን ይረዳሃል። አምስተኛ፣ ኮርድሮይ ሸሚዝ። አምስተኛውና የመጨረሻው በቁም ሳጥን ውስጥ ሊኖር የሚገባው ሸሚዝ ኮርድሮይ ነው። ይህ ሸሚዝ ጨርቁ ወፍራም መሆኑ ብቻ ሳይሆን ላዩ ላይ ያለው የተለየ መስመርና ገጽታ ለአለባበስ ልዩ ውበት ይሰጠዋል። በተለይ ለሀገራችን የክረምት ወቅት እንደ አዲስ አበባና ደሴ ላሉ ቀዝቃዛ ከተሞች እጅግ በጣም ተስማሚና አስፈላጊ ልብስ ነው። ኮርድሮይ ሸሚዝን እንደ ምርጫ በተለያዩ መንገዶች ልትለብሰው ትችላለህ። ይበልጥ ጸጥ ያለና ክላሲክ እይታ ከፈለክ ቁልፎቹን ዘግተህ ብቻ ተጠቀም። ይበልጥ ዘመናዊና ኩል ሆነህ መታየት ከፈለክ ደግሞ ከውስጥ ነጭ ወይም ጥቁር ቲሸርት አድርገህ ሸሚዙን በላዩ ላይ ደርበህ ልትለብሰው ትችላለህ። ቀለሞቹን በሚመለከት እንደ ቡናማ ወይም ግራጫ ያሉ ቀለሞች ለማንኛውም ሱሪ ስለሚስማሙና ማንነትህን ወዲያውኑ ፕሪሚየም ስለሚያደርጉት እነሱ ብትመርጥ ይመከራል። ይህ አንድ ሸሚዝ ብቻውን ቀላል አለባበስህና ወደ ከፍተኛ ደረጃ ከፍ የማድረግ አቅም አለው። ሁልጊዜ ማስታወስ ያለብህ ዋናው ነጥብ ስታይል ማለት ቁም ሳጥንህን በማይጠቅሙ ልብሶች መሙላት ሳይሆን ትክክለኛና ጥራት ያላቸውን ልብሶች መያዝ መሆኑን ነው። አሁን ባሳየው በእነዚህ 5 የሸሚዝ አይነቶች ብቻ ለማንኛውም አይነት አጋጣሚ፣ ስብሰባ ወይም ዝግጅት በልበ ሙሉነት ዝግጁ መሆን ትችላለህ። ትክክለኛውን ልብስ ስትመርጥ ማንነትህ ብቻ ሳይሆን በራስ ላይ ያለህ እምነትም አብሮ እንደሚቀየር አትዘንጋ። ቪዲዮ ጠቃሚ ሆኖ ካገኘኸው ላይክ በማድረግ ለሌሎች እንዲደርስ አድርግ። ለወደፊትም እንዲህ ያሉ ማንነትን የሚገነቡና ራስህን እንድታሻሽል የሚረዱ ቪዲዮዎች እንዲደርሱ ሰብስክራይብ በማድረግ የኢትዮ ግሎ አፕ ቤተሰብ ሁኑ። ስለተከታተላችሁኝ አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ